እንዴት እንደምትወዱኝ ያውቃሉ። ያልሙ ዝርዝር ብነግራችሁም እንደማታዝኑ አውቃለሁ። ሆኖም ግን የአባቴን ትዕዛዝ መጣስ አልችልም። ያውሳ አንተ ዩሱፍን ለመምታት እንደሞከርክ ለአባቴ ነግሯለሁ። ያንን እንዳታደርጊው ዲና። የውዛ ለዩሱፍ ክፉ ነገር አያስብም። እርሱ ስለተቆጣና በትንሽ ወንድሙ ስለተበሳጨ ነው። ያውዛ ለምን ተናደደ? የሚያስቆጣው ነገር ተናግረሃል እንዴ? ለመስማት ከሚፈልገው ንግግር ስለተቆጠብኩ ነው። ህልሜን ማለቴ ነው። እኔ ትላንትና ህልም እንዳየው እንዴት አወቁ? ከአባታችን በስተቀር ማንም አያውቅም። ያውዛ ሊመታህ እንደፈለገ ለአባቴ ነግሯለሁ። እንዳታደርጊው። ለምን? ወንድሞቼ ናቸው፣ እወዳቸዋለሁ። አባቴ ደግሞ በእነርሱ ሰበብ እንዲከፋ አልፈልግም። ንገሪኝ ዲና፣ ያውዛ ለምንድን ነው የሚጠላኝ? አባታችን ወንድማማቾች ከፊሉ መውደድና አንዱ ሌላኛውን ማክበር አለበት እያለ በልሃ ዘልፋ ለያ ፍጠኑ ስንዴውን አምጥቻለሁ። አሰላሙ አለይኩም። አላህ ይጠብቅሽ። እጆች ሰላም ይሁኑ። በልሃ ወፍጮን አምጪ፣ ዱቄት የለንም። ይህ ከዚህ ዓመት የስንዴ ምርት ላይ የመጣ ነው። ፍሬውንና ገለባውን ለመለየት በጣም ደከምኩ እና ልጄ አባቴ ወንድሞቹ ሁሉም ስለ ህልማ ጉዳይ ያውቃሉ። ያ እንዴት ሊሆን ቻለ? አላውቅም። ስለ ህልሙ ዝርዝር ጉዳይ ጠየቁኝ። መልስ ሳልሰጣቸው ስቀር ከባድ ንግግርን ተናገሩ። በልሃ አቤት ያለ ነብይ። አንቺ እስካሁን ድረስ በቤት ውስጥ የጥላቻ እሳትን ታቀጣጥይ እንደነበር አሁን ተረጋግጠልኝ። ግን እኔ አካሄድሽን እንድታስተካክይና ከዚያ እንድትቆጠቢ ተስፋ በማድረግ ዝም ስል ቆየቻለሁ። ግን አንቺ በልጆቼ መካከል ጥልን ለመፍጠር እንደዚህ ያለውን አካሄድሽን ለመቀጠል ወስነሻል። ያለ ነብይ በንግግሩ ያሰበውን ጉዳይ አላውቅም። እኔ ንጹህ ነኝ። ትናንት አንቺ ካለሽበት በቅርበት ነው ያደርኩት። ዩሱፍ ከኔ ጋር ነበር። ህልሙን ሲነግረኝ ተረጎምኩለት። በዚህ ክስተት ላይ እኔና እሱ እንጂ ማንም አላወቀም። ህልሟንና ፍቿን ካንቺ በስተቀር ሊሰማ የሚችል አንድም ሰው የለም። እኔ ለሊት በእንቅልፍ ውስጥ የሰመጥኩና ምንም ነገር ያልሰማው መሆኔን አረጋግጥ። እየዋሸሽ ነው። አንቺ እየዋሸሽ ነው። ትናንትና ማታ አንቺ ክፍል አካባቢ ድምጽ ሰምቼ ነበር፣ ግን እንዳልሰማው ሆንኩኝ። ከዚያም በኋላ አንቺ ክፍል ገብቼ አንቺንና ልጆችሽን በእንቅልፍ ውስጥ የሰጠማችሁ መሆናችሁን ሳይ እንዳልተሳሳትኩ ገባኝ። ከአንድ ጊዜ በላይ ዘይፋን አታለሻት፣ ወሬን በማዋሰድ ላይ አስገድደሻት ነበር። ሁልጊዜ የሆዘንና ወንድሞቹን በዩሱፍ ላይ ታነሳሻለሽ። የልጆችሽን ልብ ትንሽ ወንድማቸውን እንዲጠሉ ታደርጊያለሽ። ግን እኔ ዝም ስል ቆይቻለሁ። ከአሁን በኋላ አንዲት ጥፋትን መልሰሽ ብታጠፊ ልጆቼን እንደምነጥቅሽና ከዚያም ባቢሎን ወደምትገኘው ፈዳን እንደምመልስሽ እነግርሻለሁ። የምለው ነገር ይገባሻል? በፍጹም ቃል ገባልሃለሁ ያላህ ነብይ። ከዛሬ ጀምሮ አንተን የሚያስቆጣ ነገር አልሰራም። ቃል ገባልሃለሁ። ለአንተ ታዛዥና ውዳቂ ሆናለሁ። እባክህን ይቅር በለኝ፣ እባክህን። እኔ ለአንተ ባሪያ ነኝ። ካንተ ባሻገር ሌላ ሰው የለኝም። ከፈለክ እዚህ ይቀበረኝ። ግን በፍጹም እኔ ወደ ፈዳን ለመሸኘት አትንገረኝ። እኔ ምንም ጥርጣሬ የለኝም። ፀሐይቱ አባታችን ነው፣ ጨረቃይቱ ደግሞ እናታችን፣ 11 ኮከቦች ደግሞ እኛ ነን። አባታችን ይህን ወራዳና እናት አልባ ልጅ በማቀማጠል ድንበር አልፎ
ይህ በህልሙ ራሱን አምላክ እኛን ደግሞ ለእርሱ የምንሰግድለት ባሮች አድርጎ እንዲያየን አድርጎታል። ወንድሞቹም ብቻ እኮ አይደለም ወላጆቹንም ከፊት ለፊቱ ሰጋጆች ሆነው ነው ያያቸው። ዛሬ እኛንና ዩሱፍን በተመለከተ አንዳች ነገር እስክንወስን ድረስ ማንም ሰው ይህንን ቦታ ጥሎ እንዳይሄድ። እኔ ልጆቼን ሁሉ ሳልነጣጥል እወዳለሁ፣ ግን የእኔ በዩሱፍ ልቤ መንጠልጠሉ መሰረቱ አላህ ዘንድ ያለው ቦታ ነው። እኔ ሁሉም ልቤችን እውነታ እንድታውቅ ምኞቴ ነው። ወንድማቸውን እንዳይመቀኙና ለእርሱም ጥላቻን በልባቸው እንዳይዙ ምኞቴ ነው። ግን በእውነት ዩሱፍ ራሱን ከወላጆቹ የበለጠ አድርጎ ያስባል? እንደገና በእኛ ላይ ተሿሚ ጌታ እንደሚሆን ያስባል? ዩሱፍ ራሱ በተለያዩ ነገሮች ማሰብ ጀምሯል። ይህ ሁሉ ሰበቡ አባታችን ወደ እርሱ በመዞሩ ነው። እናታችንም እርሱን በማቀማጠል ድንበር በማለፋ ነው። እኔ እስካሁን አባታችን ዩሱፍን ከኛ ሁሉ ለምን እንደሚያስበልጠው ማወቅ አልቻልኩም። ወይስ እኛ የሌለን እርሱ ያለው ነገር አለ? የቤተሰቡን ስራና የእነርሱን ጉዳይ የምንፈጽመው እኛ ነን። እናርሳለን፣ እንዘራለን፣ እናጭዳለን፣ መንጋዎቹን እናሰማራለን፣ ተኩላዎች እንዳይበሏቸው እንጠብቃለን፣ ቄውን እናጸዳለን፣ የበጎቹን በጠጥ እናስወግዳለን። ይህ ሁሉ ከኛ የምንሰራው ነገር ነው። ይህንን ሁሉ ኃላፊነት እንሸከማለን። የዚህ ወሮታ ግን አባታችንና እናታችን ውዴታቸውንና አዝነታቸውን ለዩሱፍ መስጠታቸው ሆኗል። ይህ ልጅ ምኞት መመኘት ጀምሯል። በእኛ ላይ ጌታና የበላይ ለመሆን ያስባል። ዩሱፍ አይኑን ከፍቶ ይህችን ዓለም መመልከት ከጀመረበት ጊዜ ጀምሮ እይታን መሳብ እንደዚሁ መዝነቱን ሁሉ ለሱ አድርጓል። አባታችን ግልጽ በሆነ ስህተት ላይ እንዳለ እመለከታለሁ። የዚህን ስህተት ወንጀል ራሱ ይሸከማታል። እኔ ግን መቼም ዝም አልልም። እኔ ለረሂል ልጅ ባሪያ ለመሆን አልችልም። እኛም በዚያ እንደሰትን። ግን ምን እናድርግ? ምናልባት ነገሩን ይፋ ለማድረግ አትደፍሩም ይሆናል፣ ግን እኔ እናገራታለሁ። ዩሱፍ መሞት አለበት። ንግግርህ በጣም አደገኛ ነች። እርሷን ለመተንፈስ እንኳን ያስቸግራል። ዝም እንድል ነው የምትፈልገው? በጥሞና አዳምጠኝ። አባታችንን ዩሱፍን ከኛ በላይ ስላስበለጠው እንዲቀጣ እፈልጋለሁ። ያን ጌታ የመሆን ምኞቱን ከመሬት በታች መድፈን እፈልጋለሁ። እኔ የይሁዳ ድፍረት እንኳን ባይኖረኝ ግን ትክክለኛ ነው ላለሁ። እኛ ዩሱፍ በእኛ ላይ የበላይ መሆኑን መቀበል አንችልም። ትዕግስቴ አልቋል። ዩሱፍን አባታችን ፊት ለፊት በመልካም መናወርና እርሱን በማቀማጠል እስከመቼ ነው የምንችለው? እንደገና በእናታችን ፊት ለፊት። ዩሱፍ ወደዚህ ዓለም ከመጣ ጊዜ ጀምሮ እይታዎችን ሁሉ መሳብ ችሏል። እዝነትንና እንክብካቤን የራሱ አድርጎታል። ወንድሞቼ አስጠነቅቃችኋለሁ። ወንድማችንን መግደልና በአባታችን ላይ ማመጽ ትልቅ ወንጀል ነው። ያለ ጥርጥር በጀሃነም እሳት ውስጥ እንቀጣለን። የዚህንም ሂሳብ አስቤያለሁ። ተውበትና